ሰላም የግዕዝ ፈርኒቸር በዩቲዩብ የምትከታተሉ ተከታታዮቻችን፣ ዛሬ ደግሞ በሌላ በአዲስ ስራ መጥቻለሁ። አያት ጣፎ ላይ ከዚህ በፊት እንዳሳየኋችሁ ኖህ አፓርትመንት ላይ የሰራሁት ስራ ነበረ። እሱኛው ስራ ላይ ብዙ ሰው ጥሩ ኮመንት ሰጥቶኛል፣ እንደወደዳችሁትም ነግራችሁኛል። ኮመንቶችም ነበሩ የሚስተካከሉ ነገሮች፣ እነዚህ ብታስተካከላቸው ሞር የተሻለ ስራ ይሆናል የሚሉም ኮመንቶች ነበሩ። እነሱንም በደንብ ተቀብያለሁ። ለዛ በጣም አመሰግናለሁ። በመጀመሪያ ሰብስክራይብ ያደረጋችሁ ኮመንት ለምታደርጉኝ ለምታበረታቱ በጣም ምስጋና ማቅረብ ፈልጋለሁ። ከዛ በኋላ ዛሬ የተገኘሁበት እዚህ ኖህ አፓርትመንት እዛው ሳይት ላይ ባለ 2 መኝታ ቤት፣ አንድ ኪችን ካቢኔት እና 2 ቁም ሳጥን ነው የሰራሁት። እነሱን ስራዎች ያሳያችኋለሁ። በእርግጠኝነት እንደምትወዱት ተስፋ አድርጋለሁ። ወደ ስራዎቹ እንሂድ። እሺ፣ አሁን ያለንበት ክላስ ኪችን ነው። ያለውን ነገር ላሳያችሁ እና ከዛ ሞር ደግሞ በዚሁ ቪዲዮ ላይ ያሳያችኋለሁ። 3 ነገሮች አሉ እዚህ አሁን ማሳያችሁ። አንደኛው ዲዛይን ነው፣ ሁለተኛው የተሰራበት ማቴሪያል ነው፣ ሶስተኛው አጠቃላይ የፈጀውን ካሬ ምን ያህል ካሬ ነው የሚለው ነው። ከሶስተኛው ስንጀምር አጠቃላይ ካሬው ወደ 7 ካሬ ነው። ምክንያቱም ከላይም ቅድም በኋላ ማሳያችሁ ከላይ የተሰራ ተጨማሪ የእቃ ማስቀመጫ ስላለው ማለት ነው። የተሰራበት ማቴሪያል ዩቪ ይባላል ወይም አክለሪክ ይባላል። ያለውን ነገር ደግሞ ሞር ቪዲዮ ላይ በደንብ ላሳያችሁ። ዩቪ የምንለው ማቴሪያል ይሄ ቦዲ የተሰራበት ማቴሪያል ነው። ከላምኔት ኤምዲኤፍ ጋር የተወሰነ ልዩነት አለው። አንደኛው ከላምኔት ኤምዲኤፍ የሚለይበት አንደኛው ነገር የላምኔት የተደረገበት ውፍረቱ ነው። የዚህ ዩቪው የተሻለ ወፈር ባለመልኩ ላምኔት የተደረገ ስለሆነ ከላምኔት ኤምዲኤፍ የተሻለ ነው። ከዛ ውጭ ደግሞ ዩቪ ከላምኔት ኤምዲኤፍ የተሻለ የማንጸባረቅ ወይም ሻይን የማድረግ ባህሪ ያለው። ከዛ ውጭ እዚህ ኪችን ካቢኔት የተጠቀምናቸው ቦዲው ላምኔት ኤምዲኤፍ፣ በሮቹ ደግሞ ዩቪ ናቸው። ማጠፊያዎቹ ሃይድሮሊክ ማጠፊያ ናቸው። ሃይድሮሊክ ማጠፊያ ማለት ከዚህ በፊት እንደገለጽኩላችሁ ስንዘጋው ቀስ እያለ በሩን እየሳበ የሚዘጋው ማለት ነው። የሚሸከመው እሱ ስለሆነ ማጠፊያው ስለሆነ በሩን የሚሸከመው ለረጅም ጊዜ ሳይገነጠል ያገለግለናል ማለት ነው። በሩ ለረጅም ጊዜ ምንም ሳይሆን ይቆያል። ከዛ ውጭ የምንጠቀማቸው እጀታዎች ብረት ናቸው። እነዚህም ለረጅም ጊዜ ሳይገነጠሉ ይቆያሉ ማለት ነው። ቀጣይ ያለን እዚህ ጋር ኪችን ቶፕ ነው ልነግራችሁ የምችለው ነገር። ኪችን ቶፕ ከዚህ በፊት እንደነገርኳችሁ ግራናይት አለ፣ ችፑድ አለ። ግራናይት ሆኖ 2 አይነት ግራናይት አለ፣ ጋላክሲ እና ኖርማል ማርብል አለ። ይሄኛው ችፑዱ ነው። እንዳጋጣሚ ሆኖ ባለቤቱ ልሸጠው የምችላለሁ የሚል ሀሳብ ስለነበረው ያደረግነው ምንድነው ችፑዱን ነው። እንደምታዩት ጋላክሲውን ይመስላል። አሁን ላይ ማቴሪያሉ ስላለ ይህንን ማድረግም ይቻላል። በዋጋ ደረጃ በጣም ዲፈረንስ አላቸው። ከዛ ውጭ ደግሞ በኳሊቲ ደረጃ እንደዚሁ ልዩነት አላቸው። ይሄንንም ግን ስንገዛ 2 አይነት 3 አይነት ማቴሪያሎች አሉ። የውጭ የሚባል አለ፣ ከዛ ውጭ ሌሎችም አይነት አሉት። ይሄኛው የውጭ የሚባለው አሪፉ ችፑድ ነው ማለት ነው። ኪችን ቶፕ ነው። ሌላው እዚህ ጋር የምናየው የመሳቢያዎቹ ስላይደር ነው። መሳቢያዎቹ በስላይደር ነው የተሰሩት። ሙሉ ለሙሉ ብንጎትተውና ብንለቀው እንኳን ራሱ ተሸክሞት ይቆያል ማለት ነው። ከዛ ውጭ ትልልቅ ተለቅ ያሉ በጣም ብዙ እቃዎችን ሊይዙልን የሚችሉ መሳቢያዎችን ነው እዚህ ጋር የተጠቀምነው። ወደ ሲንኩ ጋር ስንመጣ ሲንኩ 2 አይነት ነው። ይሄኛውም ያለው ኖርማል አልሙኒየሞቹ ሲንኮች አሉ እና ይሄኛው ጎልደን ድራገን የሚል ሲንክ ነው። ይሄኛው በጣም ኳሊቲው አሪፍ ነው። ከዛ ውጭ እንደምታዩትም ብላክ ስለሆነ በሲልቨርም አለው። በጣም የሚያምር ከለር አለው። ከዛ ውጭ ጥንካሬውም ከፍተኛ ጥንካሬ ነው ያለው። ይሄኛው አሪፍ እቃ ነው። እዚህ ጋር ከስር ከሱ ታች ሰፋ ያለ ቦታ ስቶሬጅ አለ። ተለቅ ያሉ እቃዎችን የምናስቀምጥበት መሆን ይችላል። ከዛ ውጭ እዚህ ጋር ያለን ኮርነር ላይ ቦታውን የምንጠቀምበት እዚህ ጋር ስፔስ አለ። ቅድም እንደነገርኳችሁ እዚህኛው ጋር ብዙ የተለየ ነገር የለውም። ትንሽ 90 ሴንቲም ስለሆነ ይሄ አጠቃላይ ያለው ቁመት 2 ሼልፍ አድርገንለት ብዙ እቃ እንዲይዝ ነው ያደረግነው። እዚህኛው ጋር 60 ላይ 1 ሼልፍ አድርገን ተለቅ ያለ ረዘም ያለ እቃዎችን ሊያስቀምጥ የሚችል አድርገነዋል። ከሱ በታች የሳከር ቦታ አለን። እዚህ ጋር ሳከር ነው የምንገጥመው። ወደ ጎን 60 ሴንቲም፣ ወደ ታች 15 ሴንቲም፣ ወደዚህ ደግሞ ከዚች ጋር 35 ሴንቲም፣ ከዚህ ደግሞ 50 ሴንቲም አካባቢ ነው። ለዚህ ለቦታው ለኪችኑ በጣም በቂ ነው። ከዚህ በላይም ሳከር አለ ባለ 90
ከዛም በላይ ያለ። ነገር ግን ለዚህኛው ኪችን እንደምታዩት ጠባብ ሰፊ የሚባል ኪችን አይደለም። ስለዚህ ለዚህ በቂ ቦታ ነው። ኦቨኑን የምናደርገው እዚህ ባዶ ቦታ ላይ ስለሆነ ያለውን ጭስ ሳክ ያደርግልናል ማለት ነው። ከዚህ በፊት እንደነገርኳችሁ 2 አይነት ነው ሳከር ያለው። አንደኛው ወደ ውጭ ያለውን ጭስ ይዞልን የሚወጣው አንደኛው ሳከር ነው። ሁለተኛው ሳከር ደግሞ እዛው የአየሩን ስቦ አጣርቶ ወደ ሩሙ የሚለቅልን ነው። ሌላኛው እዚህ ጋር ያለን የኦቭኑ ሲሊንደር የሚቀመጥበት ቦታ ነው። ይሄኛው ቦታ ሲሊንደሩን እዚህ ጋር አድርገን አንደኛ ለማስቀመጫም ቦታ ይጠቅመናል፣ ሁለተኛ ሴፍም ይሆናል ማለት ነው። ከዛ ውጭ እዚህ ጋር የፍሪጅ ቦታ ነው ያለን። ከፍሪጁ ቦታ በላይ ደግሞ እንዲህ ወደ ላይ የሚከፈቱ ስቶሬጆች አለን። 2 በር ነው ያላቸው። ተመሳሳይ እቃዎችን ተለቅ ተለቅ ያሉ እቃዎችን ያስቀምጥልናል ማለት ነው። ወደ ውስጥ ዴፕዙም 50 ሴንቲም ስለሆነ ተለቅ ያለ በፍሪጁ ስፋት በፍሪጁ ጥልቀት መጠን እኩል የሆነ ካቢኔት ነው ያለን። ከዛ ውጭ ምናልባት ከላይ የጨመርነው ለስቶሬጅ የጨመርነው ለኢቨንቶች እና ምንም የምንጠቀምባቸውን እቃዎች ከዚህ በፊትም ያሳያችሁ ኪችን ላይ ተመሳሳይ እቃ ነበር የነበረው። ለእነሱ ማስቀመጫ የሚሆን ትልቅ ወደ ላይ የሚከፈት ልክ እዚህ ጋር እንዳሳየዋችሁ እንደዚህ ወደ ላይ የሚከፈት ሌላ ስቶሬጅ አለን ከላይ ጥቁሮቹ ማለት ነው። እነዚህ እነሱም ብዙ እቃዎችን ያስቀምጡልናል ማለት ነው። አሁን እዛው ቤት ቁምሳጥኖችን እናሳያቸዋለን። አሁን ያለሁበት ችልድረን ቤድሩም ነው የሰራነው ቁምሳጥን ለልጆች የሚሆን በጣም የተጋነነ ብዙ ነገር የሌለው ቀለል ያለ የሚሆን ነገር ነው የሰራነው። ወደ እሱ እንሂድና ያለውን ነገር ላሳያችሁ። ሙሉ ለሙሉ የተሰራው በላምኔት ኤምዲኤፍ ነው። 2 አይነት ከለር ባላቸው ላምኔት ኤምዲኤፍ ውስጥ የተጠቀምነው። ሁለቱም በጣም የሚያምሩ አሪፍ ከለሮች ናቸው። ከዛ ውጭ ውስጣቸው ያለውን ፈንክሽናሊቲ ስናይ እዚህኛው ጋር ያደረግነው ሙሉ ለሙሉ ሼልፍ የሚተጣጠፉ ነገሮች ማስቀመጫ ነው። ከዛ ውጭ እዚህ ጋር መስታወት አለ። ወደዚህኛው ጋር ስንሄድ ደግሞ ልጆች ስለሆኑ ከላይኛው ላይ ከማድረግ ይልቅ መስቀያውን ከታች አድርገነዋል በቀላሉ የሚሰቀሉ ነገሮችን ለማንሳት። ከዛ ውጭ ከስር እቃዎችን ያስቀምጣል፣ ልብሶችን ያስቀምጣል። እዚህ ጋር ልብሶችን ያስቀምጣል። ከላይ ተመሳሳይ እስከዚህ በፊት እንደሰራናቸው አይነት ስራዎች የኮንፈርት ማስቀመጫ ተለቅ ያሉ እቃዎች ልብሶች ማስቀመጫ አለ። ትልቅ ስፔስ ነው እንደምታዩት፣ ብዙ እቃዎችን መያዝ ይችላል። በተመሳሳይ ማቴሪያሎቹ ያልተናገሩት ነገር እዚህኛውም ላይ የተጠቀመው ሃይድሮሊክ ማጠፊያ ነው። ከዛ ውጭ እጀታዎቹ ብረት ናቸው። እዚህ ጋም ሌላ ማስቀመጫ አለን። እዚህ የሰራነው ቁምሳጥን ላይ ትንሽ ለየት የሚያደርገው እዚህ ጋር የሰራነው የእቃ ማስቀመጫ ነው። አንዳንድ የምንደብቃቸው ወይም ደግሞ በሚስጥር እናስቀምጣቸው የምንፈልጋቸው እቃዎች ካሉ እነሱን የምናስቀምጥበት እቃ ነው። በመጀመሪያ እንደምታዩት እዚህ ጋር ሼልፎች አሉን፣ የተለያዩ ጌጣጌጦች የምናስቀምጥበት። እዚህ ጋር ደግሞ መሳቢያዎች አሉን። በተመሳሳይ መልኩ በስላይደር ናቸው የሚሳቡት። የተለያዩ እቃዎችን እዚህ ጋር ማስቀመጥ እንችላለን። ከዛ ውጭ ቅድም እንደነገርኳችሁ ለየት የሚያደርገው እዚህ ጋር ያስቀምጥ ነው የሚስጥር ማስቀመጫ ነው። እዚህ ጋር የሚስጥር እቃዎች የምናስቀምጥበት ነው። እንደምታዩት እዚህ ጋር ውስጥ ማስቀመጫ አለን። የተለያዩ እቃዎችን በደንብ ብዙ 2 ሼልፍ ስላለው 3 ቦታ ስላለው በደንብ እቃዎችን እናስቀምጥበታለን። እንዳልኳችሁ ቅድም ይሄ ሲዘጋ ምንም ከጀርባው ምንም አይነት እቃ ማስቀመጫ ያለ አይመስልም። ይሄንን አድርገን ከዛ በኋላ ሼልፎቹን ከላይ ነው የምናስቀምጠው ማለት ነው። እዚህ ጋር እንደዚህ ስለምናስቀምጥበት ከላይም ሌላ ሼልፍ ስላለው ምንም የማያስታውቅ ይሆናል ማለት ነው። እንደምታዩት ሉኩም በጣም የሚያምር ቆንጆ ነገር ሰርተናል ብለን እናስባለን። ሌላኛው ቁምሳጥን ይሄ ነው። ማስተር ቤድሩም ውስጥ የሰራነውን ቁምሳጥን ተከታተሉን። እናመሰግናለን። አሁን የማሳያችሁ እዛው ቤት ላይ የሰራነውን ማስተር ቤድሩም ውስጥ ያለ ቁምሳጥን ነው። እንደምትወዱት ተስፋ አድርጋለሁ። ወደ ቪዲዮ እንሂድና እዛ ጋር ደግሞ ያለውን ነገር ሙሉ የማሳያችሁ ይሆናል። የሰራነው ቁምሳጥን ይሄንን ይመስላል።
ሙሉ ለሙሉ የሰራ ነው በላምኔት ኤምዲኤፍ ነው። ሁለት አይነት ካስታወሳችሁ እዛኛው ቪዲዮ ላይ ሁለት አይነት ቴክስቸር ያለው ሁለት አይነት ከለር ያለው ቁምሳጥን ነበር ያሳየኋችሁ። እዚህም ላይ የተጠቀምነው ራሱን ከለር ሆኖ በተወሰነ ደረጃ የዲዛይን ለውጥ አድርገንለታል። እንደምታዩት ሙሉ አውትሉኩ በጣም የሚያምር ቆንጆ ነገር ነው የሰራ ነው። እሺ እዚህ ጋር ያለን ቦታ የመስቀያ ቦታ ነው። እንደምታዩት ትልቅ ቦታ ለመስቀያ ተተንለታል። ከዛ ውጭ ከስር አንዳንድ ነገሮችን ማስቀመጥ የሚቻልበት ቦታ አለው። እዚህ ጋር ድሬሲንግ መስታወት አስቀምጠንለታል። እዚህ ጋር በጣም በቂ የሆነ ቦታ አለን። ከስር አንዳንድ እቃዎችን የምናስቀምጥበት ተለቅ ያለ ጥሩ መሳቢያ አለን። ይህም በተመሳሳይ መልኩ በስላይደር ነው። ከዛ ውጭ ሁሉም እቃዎች ላይ የምንጠቀመው ሃይድሮሊክ ማጠፊያዎች ናቸው። አንደኛ ኳሊቲ ነው፣ ሁለተኛ ስትሬንግዝ ይጨምርልናል። እዚህ ጋር ደግሞ በተመሳሳይ መልኩ ሌሎች ስራዎች ላይ እንዳያችኋቸው የኮንፈርት ማስቀመጫ ቦታ ነው ያለን። ትልቅ ቦታ አለን፣ ሰፊ ቦታ፣ 2-3 ኮንፈርቶችን ደራርበን ማስቀመጥ ምንችል ይሆናል እዚህኛው ላይ። ከዛ ውጭ የምናየው ይሄ ተመሳሳይ ቦታ አለን ከላይ። ከዛ ውጭ እዚህኛው ጋር ያለው ቦታ እሺ፣ ይሄኛው ቦታ ትንሽ ቦታው የነበረን ቦታ እዚህኛው ጋር ዴብዙ ወደ ውስጥ ትንሽ በዛ የሚል እንዳሳየዋችሁ እዚህኛው ጋር ያለው የዴብዝ መጠን ወደ ውስጥ ትንሽ በዛ ይላል፣ ወይም ወደ ውስጥ ጥልቀት አለው ቦታው። ይሄኛው ግን ወደ ውስጥ ያለው ጥልቀት ትንሽ አነስተኛ ስለነበረ እዚህ ጋር የመስቀያ ቦታ መጠቀም አልቻልንም። በዛ ምክንያት ይህን ሙሉ መደርደሪያ እንዲሆን አድርገነዋል። ሙሉ ለሙሉ እዛ ጋር እንዳያችሁት መስቀያ ብቻ ነው ያለን። እዚህ ጋር ግን የሚደረደሩ ነገሮችን የምንደረድርበት ቦታ ነው። ተመሳሳይ መሳቢያም አለን። እዚህ ጋር የሰራነው ስራ ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ከቤቱ ጋርም ተመጣጣኝ የሆነ ላይትም ከዚህ ጋር ስላለ ጠቆር ያለ ከለር ተጠቅመናል። በደንብ ላይት የሚገባበት ቤት ስለሆነ እነዛ ከለሮቹ እንደዛ አድርገናል። እንደምትወዱት ተስፋ አደርጋለሁ። ያላችሁን ኮመንት በኮመንት መስጫ ቦክስ ላይ አስቀምጡልኝ። ከዛ ውጪ ማሰራት የምትፈልጉ እነዚህ ኳሊቲ የሆነ ጥሩ ስራ ማሰራት የምትፈልጉ ካላችሁ ከታች ባለው ስልክ ልታገኙ ትችላላችሁ። ወይም ደግሞ በቴሌግራም አድራሻችን ግዕዝ ፈርኒቸር እዛ ላይ ገብታችሁ ያሉትን ከዚህ በፊት የሰራናቸውን ስራዎች ማየት፣ እንደዚሁም ደግሞ እናንተ መረጣችኋቸውን ስራዎች ማዘዝና ማሰራት ትችላላችሁ። ለምትከታተሉ እንዲሁም ደግሞ ኮመንት እያደረጋችሁ ለምታበረታቱ በሙሉ ከልብ የሆነ ምስጋናን ማቅረብ እፈልጋለሁ። በሌላ ቪዲዮ እስከምንገናኝ ቻው፣ አመሰግናለሁ።